ሰላም ዛሬ በዓለም ላይ ካሉት እጅግ በጣም ታላላቅ ትርክቶች መካከል አንዱን ልናስቃኛችሁ ነው። ይሄ እንግዲህ ከቀረበልን ምንጭ በመነሳት ስለ ፈጣሪ፣ ስለ ሰው ልጅ እና ደግሞ ስለ ተገባው የአዳኝ ቃል ኪዳን የሚተርክ ታሪክ ነው። እስቲ እንግዲህ ይህንን ታሪክ አብረን እንዝለቅበት። እሺ፣ ታሪኩ የሚጀምረው እጅግ በሚያስገርም ሐሳብ ነው። ይሄውም መላው ፍጥረት የፈጣሪውን ታላቅነቱን ይመሰክራል በሚል ጥቅሱ እንደሚለው ሰማያት ታላቅነቱን ይናገራሉ፣ ጠፈሩም ግሩም የእጅ ሥራውን ያሳያሉ። ይሄ ቃል በቃ የምንገባበት ታሪክ ምን ያህል ግዙፍና መለኮታዊ መሠረት እንዳለው ከጅምሩ ያመላከት ነው። እሺ እንግዲህ ወደ መጀመሪያው ክፍል ስንገባ የታሪኩን ዋና ግጭት ወይም ችግር እንመለከታለን። ይሄውም የሰው ልጅ ከፈጣሪው እንዴት ሊለይ ቻለ የሚለውን ነጥብ ነው። እዚህ ጋር ታሪኩ የሚነግረን መጀመሪያ ላይ ሁሉም ነገር ፍጹም ነበር የሚል ነው። በምንጩ መሠረት የሰው ልጅ የተፈጠረው ከፈጣሪው ጋር በጣም ጥብቅ፣ ቀጥተኛ እና ያልተቋረጠ ግንኙነት እንዲኖረው ተደርጎ ነው። ያው በአክብሮትና በመተማመን ላይ የተመሠረተ ኅብረት ማለት ነው። ታዲያ ይሄ ፍጹም የነበረ ግንኙነት እንዴት ተቋረጠ? እንግዲህ የሰው ልጅ በፈጣሪው ላይ በማመፁ ነው ይለናል ምንጩ። የተከለከለውን ፍሬ በበሉ ጊዜ ከገነት ተባረሩ። ይህም ከፈጣሪያቸው ጋር ጥልቅ መለያየትን አመጣ። እናም ይሄ መለያየት ነው የታሪኩ ሁሉ ማዕከላዊ ችግር የሚሆነው። ግን ታሪኩ በዚህ መለያየት ብቻ አያበቃም። እዚህ ጋ ነው እንግዲህ ተስፋ ወደ ተረካው የሚገባው። በቀጣዩ ክፍል ይህንን የተበላሸ ግንኙነት ለመጥቀም የተዘጋጀውን መለኮታዊ ዕቅድ እንመለከታለን። የዚህ ታላቅ ዕቅድ የመጀመሪያ ፍንጭ የሚታየው በአብርሃም ታሪክ ውስጥ ነው። ታሪኩን እናስታውሳለን። እግዚአብሔር ልጁን እንዲሰዋ ከጠየቀው በኋላ በመጨረሻው ሰዓት ላይ በልጁ ምትክ አንድ አውራ በግ አቀረበለት። ይሄ ድርጊት ወደፊት ለሚመጣው አንድ ታላቅና የመጨረሻ መሥዋዕት ጥላ ወይም ምሳሌ ነበር። በወቅቱ የእንስሳት መሥዋዕት ለኃጢአት ጊዜያዊ መሸፈኛ እንደነበር ያሳያል ማለት ነው። እዚህ ጋር ደግሞ በጣም የሚገርም ነገር እናገኛለን። ነቢያት ስለሚመጣው መሲህ የተነበዩአቸው ዝርዝር ትንቢቶች አስቡት። እነዚህ ነገሮች ከመፈጸማቸው በመቶዋን ከሚቆጠሩ ዓመታት በፊት ነው የተነገሩት። ለምሳሌ ልደቱ ተአምራዊ፣ ከድንግል እንደሚሆን፣ የሚወለድበት ከተማ ቤተልሔም እንደሚሆን፣ በአህያ ጀርባ ወደ ኢየሩሳሌም እንደሚገባ፣ እንዲያውም ከራሱ ተከታዮች በአንዱ እንደሚከዳ፣ ለድሆች ደግሞ ምስራችን፣ ለታሰሩትን ነፃነትን እንደሚያመጣ፣ በቃ ሁሉም ነገር በግልጽ ተቀምጦ ነበር። እሺ፣ አሁን እንግዲህ ወደ ሦስተኛው ክፍላችን ስንመጣ እነዚህ ሁሉ ትንቢቶች እንዴት እውን እንደሆኑ እናያለን። የኢየሱስ መምጣት እና ሕይወቱ ከነዚህ ጥንታዊ ትንቢቶች ጋር እንዴት እንደተገናኘ እንመለከታለን። ይህንን እስቲ ተመልከቱ። ትንቢቱና ፍጻሜው ጎን ለጎን ሲቀመጥ፣ ለምሳሌ ድንግል ወንድ ልጅ ትጸንሳለች የሚለው ትንቢት ፍጻሜው ላይ መልአኩ ገብርኤል ለድንግል ማርያም ኢየሱስን እንደምትወልድ ሲያበስራት እናገኛለን። ሌላው መሲሁ በቤተልሔም እንደሚወለድ የተነገረው ትንቢት የሮማውያን ቆጠራ ማርያምና ዮሴፍን ወደ ቤተልሔም እንዲሄዱ ሲያስገድዳቸውና ኢየሱስም እዛ ሲወለድ ፍጻሜውን አገኘ። ልክ እንደ ድሪቶ የተገጣጠመ ነገር ነው የሚመስለው። እንግዲህ ኢየሱስ አገልግሎቱን ሲጀምር ዕድሜው 30 ዓመት ገደማ ነበር። እናም አገልግሎቱ በዋናነት በሦስት ነገሮች ላይ ያተኮረ ነበር፤ ማስተማር፣ ተአምራትን ማድረግ እና ከሁሉም በላይ ደግሞ እግዚአብሔር ሕዝቡን የሚያድንበት ጊዜ እንደደረሰ ማወጅ። እነዚህ ድርጊቶቹ ሁሉ ያው የመዳን ዘመን መጀመሩን የሚያበስሩ ምልክቶች ነበሩ። ከትምህርቶቹ ሁሉ ዋናው እና ማዕከላዊው ሐሳብ ይሄ ነበር። ጌታ አምላክህን በፍጹም ልብህ ባልንጀራህንም እንደ ራስህ ውደድ። ግን ባልንጀራ ማን ነው ለሚለው ጥያቄ መልስ የሰጠው በታሪክ ነው። በዘራፊዎች ተደብድቦ የወደቀን ሰው ለመርዳት የቆመውን የተናቀ ሳምራዊ ታሪክ ተናገረ። በዚህም ባልንጀራነት በዘር ወይም በሃይማኖት ሳይሆን በተግባርና በምሕረት እንደሚገለጽ አሳየ። ምንጩ ደግሞ በሞት ላይ ስለነበረው ኃይል ሲተርክ እጅግ አስገራሚ ታሪክ ይጠቅሳል። አንዲት የ12 ዓመት ልጅ ሞታ ተኝታለች። እሱ ግን በቀላሉ አንቺ ልጅ ተነሺ አላት። እሷም ተነሳች። ይሄ ተአምር ለመለኮታዊ ኃይሉ እና ሥልጣኑ እንደ አንድ ተጨባጭ ማሳያ ነው የቀረበው። በቃላት ብቻ ሞትን ማሸነፍ መቻሉን ያሳያል። አሁን እንግዲህ ታሪኩ ወደ መጨረሻውና ወደ ታላቁ ቆንጆ ያመራ። እዚህ ክፍል ላይ የምናየው የሕይወቱ የመጨረሻ ቀናት እና ዋነኛ ተልእኮ የተፈጸሙባቸውን ክስተቶች ነው።
እነዚህ የመጨረሻዎች ቀናት ናቸው። ቅደም ተከታትላቸውን እዩት። ከመጨረሻው እራት ይጀምርና ወደ መታሰር፣ ከዚያም ወደ ስቅለት፣ በመጨረሻውም ወደ ትንሣኤ ያመራ። በጣም የሚገርመው ነገር ምንጩ እንደሚለው ኢየሱስ ለሰው ልጆች ኃጢአት ሊሞት እንደሆነ እያወቀ በራሱ ፍቃድና በጽናት ነው ወደ ኢየሩሳሌም የተጓዘው። እናም ከራሱ ከ12ቱ ደቀ መዛሙርት በአንዱ በይሁዳ ተከዳ። ከዚያም ለሮማዊው ገዢ ለጴንጤናዊው ጲላጦስ ቀረበና በስቅላት እንዲሞት ተፈረደበት። እና ደግሞ ሌላ ትንቢት እዚህ ጋር ይፈጸማል። በሁለት ወንጀለኞች መካከል ተሰቀለ። ልክ ከአመፀኞች ጋር ተቆጠረ የሚለው የጥንት ትንቢት እንደተናገረው ይሄ በመስቀል ላይ የተናገረው የመጨረሻ ቃል እንደሆነ ነው የሚነገረው። አባት ሆይ ነፍሴን በእጅህ አደራ ሰጠዋለሁ። በጣም ኃይለኛ ቃል፣ የሞቱን ቅጽበት የሚያመለክት። ግን ታሪኩ በሞት አላበቃም። እንደተጻፈው በሦስተኛው ቀን ተከታዮቹ ወደ መቃብሩ ሲመጡ ያዩት ነገር አስደንጋጭ ነበር። ድንጋዩ ተንከባሎ መቃብሩ ባዶ ሆኖ መላእክትም እርሱ እዚህ የለም ነገር ግን ተነስቷል አሏቸው። ይህ ትንሣኤ እንግዲህ የታሪኩ ሁሉ ቁልፍ እና ማረጋገጫ ነው። በሞት ላይ ሥልጣን እንዳለውና ማንነቱን ያረጋገጠበት ቅጽበት ነው ተብሎ ይታመናል። እሺ፣ አሁን እንግዲህ ወደ መጨረሻው ክፍል ደርሰናል። ይህ ሁሉ ታሪክ ታዲያ ትርጉሙ ምንድን ነው? ለሰው ልጅስ ያለው አንድምታ ምንድን ነው የሚለውን አሁን እንመለከታለን። እንግዲህ የታሪኩን ዋና መልእክት በአጭሩ ስናስቀምጠው ይህን ይመስላል። ችግሩ ምን ነበር? ሁሉም ኃጢአት ሰርቷል። የኃጢአት ደሞዝ ደግሞ ከእግዚአብሔር መለየት ወይም መንፈሳዊ ሞት ነው። መፍትሔውስ መሲሁ ኢየሱስ በእኛ ምትክ ሞቶ ያንን የተበጠሰ ግንኙነት በእርሱ ለሚያምኑ ሁሉ መልሶ አገናኘ። ይሄ ነው የታሪኩ ፍሬ ነገር። ታዲያ እምነት ሲባል ምንድን ነው? ምንጩ እምነትን የሚገልጸው እንዲሁ በጭንቅላት የምንሰማማበት ነገር ወይም ስሜታዊ ተሞክሮ ብቻ አድርጎ አይደለም። ከዛ አይለት በፈቃደኝነት የሚደረግ ተግባር እንደሆነ ነው የሚያስቀምጠው። ይኸውም ኢየሱስ ኃጢአትን ይቅር እንዲል እና ሕይወትን እንዲመራ አምኖ መታመንና መምረጥ ነው። በመጨረሻም ምንጩ ታሪኩን የሚደምድመው በዚህ ግላዊ ጥሪ ነው። ኢየሱስ እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ። ይሄ እንግዲህ ጥሪው ግላዊ ውሳኔን እንደሚጠይቅ የሚያሳይ ነው። እንግዲህ ምንጩ ይህንን ትረካ የፈጣሪ የሰው ልጆች ዕቅድ ነው ብሎ ያቀርባል። እናም እኛም በዚህ ጥያቄ እንቋጨዋለን። ስለ ፍጹም መሥዋዕትነት እና ስለ መዳን የሚተርክ አንድ ታሪክ ለብዙ ዘመናት ይህን ያህል ተጽዕኖ እንዲኖረው ያደረገው ምስጢራዊ ኃይል ምንድን ነው? እስቲ ስለዚህ ጉዳይ እናሰላስል።